የሻዋል ኢድ እየተባለ እንዲህ እየጨፈሩ ነው የሚውሉት። ወነዑዙ ቢላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ሻዋልና ሐረር የሚል አንዳንድ ቪዲዮዎችን እያመጣን እዛ ቪዲዮዎች ላይ የተወሰነ ሪያክት የምናደርግ ይሆናል። እስቲ ይህን ቪዲዮ እንመልከተው። ምን ጉድ ነው! ባህል እየተባለ ባህሉ ከእስልምና ከዲን የሚጻረር ነገር በአደባባይ የእስልምና መገለጫ የሆኑ ኮፍያዎች፣ ሂጃቦች አድርገው እንዴት እንደሚያስነኩ እንመልከት። ዳይ ወደ ቪዲዮ። እንግዲህ በነቢዩ አለይሂ ሰላቱ ወሰላም ስም እንዲህ እየጨፈሩ እያስነኩት ነው። በሚያሳዝን ሁኔታ ወንድና ሴት ጭራሽ ከኋላ ተደግፈዋለች፣ ሴት ልጅ ማለት ነው። ከዛ ባህል ነው። ከዛ የኛ ስድስቱ ሻዋል ከጾምን በኋላ ፌስቲቫል የምናሳይበት ነው ይላል። አላህን በምታመሰግንበት የአንድ ዓመት ወንጀልህን በሚያስምር ጾም ላይ እንዲህ አይነት በመጨረሻ እንዲህ አይነት ነገር ማድረግ ምን የሚሉት ነው? ዛሬ ከኋላ ተደግፈው ምናምን ነገር ነቢ ሰላም አለ ኑሩ አህመዱ ምናምን ይላሉ። አንተ እናትህን እንዲህ እየተባለ ቢጨፈርባት ትናደዳለህ። ፊዳ አካባቢ ወይም የምትላቸው በመልእክተኛው አለይሂ ሰላቱ ወሰላም ስም ታላግጣለህ፣ ትጨፍራለህ። ከዛ ሴትና ወንድ አንድ ላይ አድርገህ የተለያዩ ነገራቶችን ታደርጋለህ። እስቲ እንመልከት ተጨማሪ ቪዲዮ። ሐረር 99% ሙስሊሞችን ትላላችሁ። እስልምና በተግባር ነው ማሳየት ያለባችሁ። ብዛት ጥራት ከሌለው ምንም ጥቅም የለውም። ኦኬ፣ ባህል ደግሞ ከዲን አልኢስላም የሚጣረር ከሆነ ራሱ ያን ነገር መተው አለባችሁ። አሁን አብዛኛው ሰው ሻዋል ኢድ አይደለም ይሄ እኮ ባህል ነው፣ ባህል ላይ እየታጠቅም ወይ ይላል። እና ባህል ከሆነ ራሱ ባህል ከዲን አልኢስላም የሚጋጭ የሚጻረር ከሆነ እንዲህ መጨፈር አለባችሁ? ጸጉራችሁ እስከ ማሳየት ሱሪ ለብሳችሁ ከዛ ባህል ነው ብላችሁ የግመል ሻኛ ይመስል ጸጉራችሁን ጠቅልላችሁ ምናምን እብድ ይመስል መልከተው እስቲ። ይበቃናል። ከዚህ በላይ ማሳየት አልፈልግም። ምክንያቱም በጣም ያስጠላ ነገር ነው እየተደረገ ያለው። በዲን አልኢስላም የሌሉ ነገራቶችን እያመጡ ከዛም ሙነሺድ ኡስታዝ የሚባሉ ሰዎች በጣም በሚያሳዝን ሁኔታ የሚገኙት የት ነው ሲባል ሐረር ነው ያሉት። ከዚህ በፊት አስታውሳችሁ ከሆነ እኔ በግልጽ ነው የምናገረው፣ ታቆኛላችሁ። ኡስታዝ አቡበክር አህመድ ሳይቀር ሻዋል ኢድ ሐረር ላይ ብሎ ፌስቡክ ላይ ጽፎ ነበር። የዛሬ 2 ዓመት ነው ምናምን። ኢቭን ዩቲዩብ ላይ ራሱ ሰርተንበታል። የበፊት ዩቲዩብ የምትከታተሉኝ ሰዎች ታውቁታላችሁና የሻዋል አንድነት በአጥንት አንድ እንደሚኮን አንድ ሆነናል ብለው ጽፈው ነበር ከዚህ በፊት። እኛ የረሳነው እንዳይመስላቸው እናስታውሳቸው ብለን ነው። እንግዲህ እንዲህ አይነትን ድርጊቶችን የሚፈጸሙት ለምንድን ነው ሲባል ኡስታዝ የሚባሉ ሰዎች ዝም ስለሚሉ ነው። ግን አንዳንድ መሻይሆች እየተናገሩ ነበር። እስቲ እንመልከት። ለምሳሌ ሼህ መሐመድ ዘይን ዛህረዲን ምን እንደሚሉ እንስማቸው። ዳይ ወደ እሳቸው ቪዲዮ። የሸዋልን ዒድ የሚያከብሩት ሰዎች አባባል ትልቁ ዒድ ነው የሚሉት። ከተሳሳቱ ላይ ቀርብ ብለው ሸዋል 8 ላይ የሚያከብሩትን ዒድ ትልቁ ዒድ ነው የሚሉት። ወላሂ እንደዚህ የሚባል ዒድ የለም እንዳትሰሙ። ምንም ይሁን
የፈለገው ሙፍቲ ቢነግራችሁ እንዳትሰሙ። ዒድ በኢስላም ሁለት ነው። የሸዋል ዒድ በተለይ በዓለም ያለ ሙስሊም እኮ ያከብረው፣ ሺዓውም የለውም አህባሹም የሚያከብር አይመስለኝም። በጣም የሚገርም እኮ ነው። ደግሞ የሚገርመው ዩኒስኮ ተመዘገበ አሉ። ድሮስ የሌለውን አሉ የሚመዘገቡት፣ ያልተመዘገበውን ነው እኮ እነሱ ድሮ የሚመዘገቡት። በአላህ ዘንድ የተመዘገበው እኛ ጋር ነው የሚመዘገበው፣ እስላም ጋር፣ ቁርአን ጋር፣ ሐዲስ ጋር ነው የሚመዘገበው። ዩኒስኮ ተመዘገበ ማለት ህጋዊ እስላም ሆነ ማለት ነው እንዴ? አዑዙ ቢላህ። እንግዲህ እንደሰማችሁት ነው። ሁሉን ሰው በግልጽ እንዲመናገር አለበት። ዛሬ ላይ ወደ ፈሳድ ነው ሰዎችን እየመሩ ያሉት፣ ለዝሙት በር የሚከፍቱ ነገራቶች። ሰው ረመዳን ጾሞ ሻዋልን አስከትሎ የአንድ ዓመት ወንጀሉ በሚማርበት ወቅት ማሳለፍ ያለበት ደስታውን ከሸሪያው ጋር በማይጋጭ መልኩ መሆን ነበረበት። ነገር ግን እየተደረገ ያለው ያን አይደለም፣ ዛሬ ላይ ማለት ነው። በግልጽ እያየነው ያለነው ከዚህ ውጪ ነው እና ከዚህ ነገር አላህ ይጠብቀን እላለሁ። ወንድምና እህቶች ከዚህ ነገር ተቆጠቡ። እንዲሁም ደግሞ እንዲህ ብለው ደግሞ ማስታወቂያ የሚሰሩ ወንድሞች ነበሩ። እስቲ እንመልከተው ይህን ቪዲዮ። ሙባረክ ኢድ ሙባረክ። የዘንድሮ ሸዋል ኢድ ፌስቲቫልን የት ማክበር አስበሃል? የት ማክበር አስበሻል? ሐረር ነዋ እሙ። ከአዲስ አበባ ተነስተን ድሬዳዋ ሄደን አንቺም ለሾፒንግ የሚሆን ነገር ገዛ ገዛ ታደርጋለሽ። አንተስ ሙሸበክ ሐላዋ ትሸክፋለህ። ሸዋል ኢድ ፌስቲቫልን ኢትዮ ጅቡቲ ባቡር እንደዚህ ቆንጆ አድርጎ አዘጋጅቶታል። ቪአይፒ ነው፣ እንክብካቤ አለ። እንግዲህ እንደምትመለከቱት ነው። እሞክራለሁ እያለ ነው። ቢዳ ለመታው ሞክር ሀቢብ። እኔ ደግሞ ማለት ቢዳ፣ ሽርክ፣ የተለያዩ ከሸሪያ የሚጻረሩ ነገራቶችን ለመተው ዲንህን አጥብቀህ ለመያዝ ሞክር። ዱንያዊ ነገር ነው አይደለም። አብዛኛው ሰው እየሞከርኩኝ ነው የሚለው። ኢማንህን ለማደስ ደግሞ መሞከር አለብህ፣ መጠንከር አለብህ እልሃለሁ። ሸዋል ኢድ የት ነው የምታከብሩ? የምን ኢድ ነው? ነቢዩ አለይሂ ሰላቱ ወሰላም ለእናንተ ሁለት ኢዶችን ተሰጣችሁ። ኢደል አልፊጥርና አድሃ ናቸው። የአረፋና የረመዳን ማብቀያ ኢደል አልፊጥር በዓል እነዚህ ብቻ ናቸው ኢዳችሁ ብለው ነቢዩ አለይሂ ሰላቱ ወሰላም ተናገሩ። ዛሬ ግን በሚያሳዝን ሁኔታ ጭራሽ ኢድ እየተባለ አደባባይ ወጥተው ጨረቃ ይታይ አይታይ አናውቅም። ትንሹ ኢድ ባህል ነው የሚሉ ሰዎች አሉ። ቀደምም እንደነገርኳቸው ይኸውላችሁ እስልምና ባህልን እንድታከብር ያዛል። ግን ያ ባህል ከእስልምና የማይጻረር ከሆነ ነው። አሁን እስልምናዊ የሆነ ይዘት አለው የለውም? አለው። የሻዋል ኢድ ነው የተባለ አሁን ሐረር ላይ የሚደረገው የሻዋል ኢድ ነው የሚባለው እንጂ ባህል አይደለም። የሐረር ባህል አይደለም። በነገራችን ላይ ሐረር ላይ ብቻ አይደለም። እኔ እስከማውቀው ስልጤ ላይ ይከበራል፣ ጉራጌ ላይ ይከበራል። ሌላ ቦታ አላውቅም። እነዚህ ቦታዎች ላይ የሻዋል ኢድ ብለው ያከብራሉ። በደንብ ነው የሚከበር። ኢቨን በእነሱ አባባል ራሱ ትልቁ ኢድ የሚባለው ራሱ የማያከብሩበት ቀን እነሱ ግን ያከብራሉ። በተለያዩ ኢቨን አዲስ አበባ ዛሬ አሁን እኛ ስራ ነን አይደለም፣ እነሱ ስራቸው ዘግተው ዳቦ ተሸክማ ከዛ በኋላ እንደ ውሻው ከኋላ እያስከተለች፣ ዘንድሮ ደግሞ ተቀይረዋል አሉ። ባሉ ነው ከኋላ እየተከተለ ያለ። ዘንድሮ ደግሞ ተቀይረዋል። ባል ነው ከኋላ እየተከተለ ያለው። እስቲ ይህን ፎቶ ተመልከቱ። እንግዲህ እንደዚህ ነው። ዓለም ባንክ፣ ፎሪ፣ አየር ጤና፣ ቤተል፣ ይሄ ሎሚ ሜዳ፣ ኮልፌ ምናምን አጠና ተራ ብትሄዱ ጦር ኃይሎች ምናምን ጉድ ነው መጥል ዙርባጫት እንደ ሽጉጥ ምናምን ይዞ ጀለስ አማቸው ቤት ይሄዳልና አማችሁ ግን እንዴት ነው ጫት ተሸክማችሁ እንዲህ ነገር ተውትና ሸሪዓ ዲን ህይወታችን ነው። ህይወታችን ደግሞ ዝም ብለን መንቀልድበት አይደል። ሰው ይሄ ጉድጓድ ያለበት ቦታ አፋፍ ላይ ሆኖ ዘልዬ ይወርዳለው አይደል። እንዴት መውረድን በመሳላን ነው ወይስ ደግሞ በገመድ ነው እዛ ላይ መውረድ አለብኝ ብሎ ተጠንቅቆ ይሄዳልና ዲናችንን ደግሞ የሚያዘን ነገር መተግበር አለብን። የአላህ Subhanahu Wa Ta'ala ክልከላዎችን እየተጻረረን መፈጸም የለብንም። አላህ የከለከላቸው ነገራቶችን በመራቅ እሱ ያዘዛቸው ነገራቶች በተቻለን አቅም በመፈጸም ጀነትን ማግኘት እንችላለን እላለሁ። ለዛሬ ይህን ካልኳቸው በሌሎች ቪዲዮዎች እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።